ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። አዶናይ እሱ ማን ስለሆነ ነው እኛን የሚያነቃን? እንደ ኢትዮጵያ ዳያስፖራ መንቃት ያለበት ማህበረሰብ በዚህ ምድር የለም። አሜሪካን ሀገር በገባው እትሜን ሲስተሙ በገባክ እንጂ በኖርክበት አመታቶች አይደለም። እሺ ሜቢ አዶኒ በዛ ሰዓት 6 ሲወጣ ሜቢ አዶኒ ሜቢ ሂዝ 19 ኦኬ የ19 እና 20 ዓመት ልጅ ሆኖ ሲመጣ 18 ሆኖ ሲመጣ የሰው ሀገር ሲመጣ ስራ ሲሰራ ነበር። ልጅ ነው ሲመጣ ልጅ ነው አይደለም። አንድ አሜሪካ ከካናዳ እንደውም ጎበዝ ነው ጎበዝ ነው። ቶሎ ኢሚዲየትሊ ዲሳይድ አደረገ። ከአሜሪካ ወደ ካናዳ ሄደ። ካናዳው ተመቸው። አታለቅልቂ፣ እውነታውን ነው የምነግርህ ወንድሜ። አንተ 60 እና 70 ዓመት ቁጭ ብለህ እዚህ ሌላ አረክ ስትችል ሳታረቀረክ። ይሄ ልጅ ደግሞ ልጅ ስለሆነ ሌላ አማራጭ ነበረ። ኦኬ ምን እስቲ ካናዳ ደግሞ ሄጂ። ወጣትነቱ ያስገድደዋል። ወጣትነቱ እዛም እንዲልና ሁኔታውን አይቶ የአንደኛውን እንዲወስን ያስገድደዋል። ይሄው ኑሯችሁን ነው ሼር ያለሁበትን ልናገር። የምትችሉት መታችሁ ስሙን ያለው ማን ነው ይጠራችሁ? አዶናይ ስም ጠርቶ አንተ ገሌ ኑልኝ አላለም እኮ። ምንድነው ያንጨረጨራችሁ እንዴ? እኛ ምን ሰማው ምን ፈልገው? ከወራት በፊት ኢትዮጵያ ውስጥ ስግጥ ፍምስ ቱር እጀምራለሁ ሲል አዶናይን የተቃወመው ዶክተር በድሉ ዋቅጅራ አሁን ደግሞ ጎበዝ በርታ ቀጥል የሚል የድጋፍ መልእክትን ለአዶናይ አስተላልፎለታል። ከዚህ ቀደም አዶናይ ስግጥ ፍምስ የሚለውን ቃል በመጠቀሙ ሲተቹና ቁጣቸውን ሲገልጹ የነበሩ ዶክተር በድሉ ዋቅጅራ ለአዶናይ መልእክታቸውን አስተላለፉ። ለአስተዋይ ቁጣና ተግሳጽ ሽልማት ነው ስግጥ ፍምስ የሚለውን ሳይሆን አሁን ይህን አዶናይ ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው ለእኔም ነው ሲሉ ዶክተር በድሉ ዋቅጅራ ተናግረዋል። ደስ ይላል። ታወቃል። አዶናይ እንግዲህ ወደ ኢትዮጵያ መጥቶ ቲክቶክ ላይ ማየት ከጀመርንበት ጊዜ ጀምሮ በጣም ብዙ ሰው ይቃወመው ነበር። ከዛን የሆነ በቃ እየሰራ ሲሄድ ደግሞ የተወሰኑ ሰዎች ወደሱ በሱ ሀሳብ እየተሳቡ ሄዱ። አሁን ደግሞ በጣም ብዙ ሰው ይደግፈዋል። በጣም ትልልቅ ሰዎች ያደንቁታል። በጣም ትልልቅ ሰዎች ይከተሉታል። ይገርማል። ደስ ይላል። እንግዲህ አሁን ደግሞ ወደ አሜሪካ ከሄደ በኋላ የልብ ህሙማን ህጻናትን ለማሳከም ደፋ ቀና እያለ ጥረት እያደረገ ይገኛል። አሁን ደግሞ ማርች 28 ስፒች አለኝ ሞቲቬሽናል ብቻ ሳይሆን ላይፍ ኤክስፒሪየንስን አካፍላለሁ ብሎ አሜሪካ ለሚገኙ ኢትዮጵያውያን ጥሪ ካደረገ ጀምሮ በጣም ብዙ ተቃውሞዎች እና በጣም ብዙ ድጋፎች እየተሰሙ እየታዩ ነው። ላይክ እንዴት ነው ዲያስፖራ የነበረ ሰው የካናዳ ህይወት መሮት ጎዳና ወጣው ብሎ ህይወቱን የስደት ህይወትን የዲያስፖራን ህይወት ማሸነፍ አቅቶት ወደ ሀገር ተመልሶ መጥቶ ከዛም በሶሻል ሚዲያ እውቅናን አግኝቶ ፈምሶ ሰዎች አክሴፕት አድርገው ተቀብለውት ድጋሚ ከአሜሪካ ሄዶ አሜሪካ የሚኖሩትን ስንት ዓመት ትልቁ ወደኋላ የሚጎትተን ነገር ምን እንደሆነ ታውቃላችሁ? ሁሌም ትናንትናን መመልከት። ሰው ተለውጦ እንኳን እኛ የሰውየውን ለውጥ አናምንበትም። እኛ ገና የትላንትና ታሪኩ ላይ እዛ እንቆያለን። ሰውየው እኮ የለም ትናንትን ትቶ ብዙ ተምሮ ብዙ አልፎ ብዙ ሰርቶ ተጉዞ እኛ ትላንትና ከዛ ወጥቶ ከዛ ገብቶ አስታውሰን ገና ራሱ የነገረንን እናወራለን። ሃይማኖት ታወራለች። በቃ ትናንትና መጥቶ ካናዳ ሄዶ ከካናዳ ተመልሶ እንደዚህ ምላሽ ኢንፋክት አሁን የተናገርሽው ነገር በሙሉ ማለት ነው is exactly the reason why አዶናይ ስለዚህ ኢቨንት ብቁ ሆኖ የተገኘው ማለት ነው። አንዳንዴ ያለፈ ዛሬ የምናገኘው ሰው ትላንትና ያለፈበት መንገድ ውጤት ነው። ትላንትና ያለፈበት መንገድ የዛሬውን ሰው ይሰራዋል እንጂ ከትላንትና ጋር እዛው ተጠምጥመህ እዛው ቁጭ በል አይባልም። ሰው አዶናይ is not saying መቶ የተማሩ ሰዎችን ብዙ ደረጃ የደረሱ ብዙ ታሪክ የሰሩ ሰዎች አሉ እናውቃለን። በእኛ ኮሚዩኒቲ በአሜሪካ ውስጥ አይደለ እንዴ?
በዩሮፕ በስንት ቦታ he's not saying ከነሱ ተሽሎ ተገኝቶ አይደለም እኮ ግን አዶናይ የራሱ ታሪክ አለው ሰውን ኢንስፓየር የሚያደርግ ታሪክ እንደዚህ ሁሉ ፈተና ውስጥ አልፎ እንደዚህ ነገሮች በሙሉ ህይወት ውስጥ ተከናውነው በዛ ሁሉ ውጣ ውረድ አልፎ ማለት ነው እዚህ ደረጃ መድረሱ ትልቅ ታሪክ እኮ ነው ሰውን ኢንስፓየር ሊያደርግ ያስፈልጋል ወጣቱን ኢንስፓየር ያደርጋል ከዛም አልፎ ይሄ የመንፈሳዊ ታሪክ ነው እግዚአብሔር ነው አዶናይን እዚህ ደረጃ ያደረሰው እናንተ ልትረዱ የሚያስፈልጋችሁ ነገር ቢኖር የእግዚአብሔር ስራ ነው በአዶናይ ህይወት ላይ የምናየው ያለ ነው ይሁላ ሰው አዶናይን ወዶት የሚደግፈው ዝም ብሎ አይደለም አይደል this is real stuff this is real life ገባችሁ አንዳንድ ሰዎች በእርግጥ ሁሌም መንቀፍ የሚወዱ ሰዎች ናቸው እነሱ ያልገባቸው ነገር ምንድነው በቃ ትልልቅ አሜሪካ ያሉ ሰዎች በጣም ትልልቅ ናቸው ሁሉም አዋቂ ናቸው ሁሉም ሞቲቬት የሆኑ ናቸው ምናምን ብለው ነው የሚያስቡት ግን በነገራችን ላይ ከሆነ ሰው ከትንሽ ልጅ ራሱ በጣም ብዙ የሚጠቅም ነገር ልናገኝ እንችላለን የሆነ የሚያስጨንቀን ነገር ብዙ የሚያሳስበን ነገር ምናምን ሊኖር ይችላልና በዛ ሰዓት ከሚናገረው ነገር በጣም ህይወታችንን የሚቀይር ነገር ልናገኝ እንችላለን ሌላው ደግሞ መረሳት የሌለበት መታሰብ ያለበት ነገር የልብ ህሙማን ህፃናትን ለማሳከም ብር እያሰባሰበ ነው እንደ ኢትዮጵያ ዳያስፖራ መንቃት ያለበት ማህበረሰብ በዚህ ምድር የለም ለምን እንደሆነ ታውቃላችሁ እኔ ላለፈው 8 አመት ይሄን ህዝብ ለማንቃት እኔ አንቀላፍቻለሁ በደንብ አርጋችሁ ካያችሁ ይህ ህዝብ መንቃት እንዳለበት መነቃቃት እንዳለበት ሞቲቬት ሆኖ ካለበት ዱካክ መውጣት እንዳለበት የምታውቁ 5-6 የሚሆኑ ተደጋጋሚ ሰዎች ናቸው በዚህ ህዝብ ላይ የሚጫወቱበት እኔ አንድ ነገር ልንገራችሁ ሞቲቬሽን ሲጀመር በሀገር በመናምን አሜሪካ ለመግባት በተለያየ መንገድ እንገባለን እንጂ እኛ ዕውቀት ስላለን በጣም በቃ ህይወት ስለገባን ምናምን አይደለም አሜሪካ የምንገባው በተለያየ መንገድ አሜሪካ እንገባለን አሜሪካ ደግሞ እንደ ኢትዮጵያ አትመስለኝም ስራ ይበዛል በቃ ህይወት እንዲ በጣም ብዙ ምስቅልቅል ነገር ሊኖር ይችላል ሞቲቬሽን አይደለም ሲጀመር እሱ ያለው ላይፍ ኤክስፒሪየንስን ላካፍላችሁ እና ህፃናትን እንርዳ ይመስለኛል እና በሀገር አይከለልም ስፒች ሞቲቬሽን ላይፍ ኤክስፒሪየንስ ለኢትዮጵያ ነው የሚያስፈልገው ለአሜሪካ ነው ለካናዳ ነው የሚባል ነገር የለም ሁሉም ሰው የትም ቦታ ላይ የህይወት ትግል ላይ ነው አሜሪካ ላይ ሆኖ ብዙ ነገሩን ያጣ ብዙ ነገሩን የተቀማ ብዙ የህይወት ጉዳይ የሚያስጨንቀው ሰው ይኖራል 5-6 የሚሆኑ ተደጋጋሚ ሰዎች ናቸው በዚህ ህዝብ ላይ የሚጫወቱበት ለምሳሌ ዮናስ ሴጋ የሚባል ደደብ አለ ደነዛል ጴንጤ ይሆናል ሙስሊም ይሆናል ኦርቶዶክስ ይሆናል አንዴ አማራ አንዴ ኦሮሞ አንዴ አገው ያለ የተገለባበጠ የህዝብ የሚጫወቱበት ህዝቡ አልነቃማ ህዝቡ አልነቃም ህዝቡ እኮ ያቃል ምን አይነት ክፉ ሰው እንደሆነ ውሸታም ጋጠወጥ ባለጌ ተሳዳቢ እንደሆነ ሞጣ ቀራኒዮ በሉ ዘመርኩን በቀለ በሉ the same people ናቸው ማሊያ እየቀየሩ ቲም እየቀየሩ ቡድን እየቀየሩ እንደፈለጉ አድርገው ይጫወቱባቸዋል ወደዚህ ልኩብላችሁ ኢቭን በፖለቲካ ዓለሙ ብትመለከቱ ይሄ ሁሉም ቦታ ላይ የተለመደ ነው ተቃውሞ ከተባለ መስደብ ሰውን ተስፋ ማስቆረጥ ከተባለ ሁሌም ተመሳሳይ ሰዎች ናቸው የሚኖሩት ሁሌም አይሰለቹምም አይደክሙምም አያስጠላቸውም እዩት ይሄ እንጨት ሚል ሰውዬ አልወደውም አሁን አዶናይ ሞቲቬት የሚያደርገው ሰው እኔ የሚገቡት ሰዎች ማየት ነው ያናፈቀው ፎቶአቸው ነው ከሱ ያነሰ ሰው ሞቲቬት የሚደረግ ካለ ተመልከቱ የአዶናይ እናት እኮ ለመቄዶንያ $250,000 ነው የሰጠች ከየት አመጣች ሴት ከየት ነው ያመጣች ንገሩና ተጋዳላች ጅል እኔ ሁሌም እየተነገረ የሱ ታናናሾች እየበለጡት ማስተዋል ማይችል ሰው ማሰብ ማይችል ሰው ሁሌም ዘረኛ አዶናይ እርግብ የሆነ ልጅ ነው እርግብ ስላችሁ እርግብ እመቤቴን እንዲህ ነው ቅን ልብ ያለው ሰው ፖዚቲቭ ሰው በቃ አያወዳድርም ትላንትና አይጎትትም የሆነ ነገር አስቦት ስለ ትላንትና አያወራም እንደዚህ በቃ
ደስ የሚል ነገር እግዚአብሔር ይስጥሽ። በእውነት እንደዛ እንኳን ደክሞት ያ ሁሉ ሰዓት ሲሰራ ውሎ አዶናይ ፎቶ ልነሳ እንኳን ስትሉት እቅፍ አድርጓችሁ ነው በደንብ ደስ ብሎት የሚያደርግ። ምን ችግር አለ? አዶናይ መጥፎ ነው የሚል ሰው መሬት ቆረቆረኝ የሚል ሰው ነው እሴት ለኔ ማለት። ኢትዮጵያ እኮ አንድ ቲክታከር ወጥቶ ቪዲዮ እንዳልሰራ ታውቃለህ? አዶናይ ሰፖርት አድርጉኝ ሲል አልሰራም። እውነት ነው። አንድ ቲክታከር ከአዶናይ ጋር ፎቶ ሲነሳ የነበረ ማአት ቲክታከር ሲረዳቸው የነበሩ እርዳታ ፈልጋለሁ ብሎ ሲል አንድ ሰው ወጥቶ ቪዲዮ አልሰራ። ሲረዳቸው የነበሩ ሲያግዛቸው የነበሩ ሁሉ ማንም ሰፖርት አላደረገው። ፎቶ ይነሳሉ፣ ይረዳቸዋል፣ የሆነ ነገራቸውን በቃ ብዙ ሰዎችን በነገራችን ላይ በጣም ብዙ ሰዎችን ሙዚቃ አብሯቸው የሰራ ሰዎች አሉ። ግን አሁን አንድ ሰው የምር አንድ ሰው ስለ አዶናይ የሚያወራ የለም። ሁሉም የት እንዳሉ ራሱ አላውቅም እንጃ። እውነት ፈልጋለሁ ብሎ ሲል አንድ ሰው ወጥቶ ቪዲዮ አልሰራ። ሲረዳቸው የነበሩ ሲያግዛቸው የነበሩ ሁሉ ማንም ሰፖርት አላደረገው። እናውቃለን። ግን በዚህ ደረጃ የአዘጋጆቹ ችግር ነው። ለምስጋና አይደለም የሰራችሁት ለካርድ ነው የምትሉት አይደለም። ይሄ ነገር በአጭር መቀጨት የለበትም። ነገ ትልቅ ስራ መሰራት ስላለበት ሀሳባችንን በቅንነት መተን የሰጠነው ለዛ ነው። ይሄ ችግር አለ። ሚዲያ የሚጠቀም ሰው ብዙ ተጽዕኖ ይፈጥራል። ሳታስቡት 10 እንኳን 20 ፎሎወሯችሁ አንድ ቪዲዮ ስትሰሩ ቫይራል ይሄዳል። ለምን ያስፈልጋል ማስቀየም? ምን ችግር አለው? አዶናይን የሚወድ ሰው ሁሉ አዶናይን አቅፎ ፒክቸር መነሳት ይወዳል። ሰው ሲጠጋው መጎተት፣ ሚስትሪት ማድረግ ልክ አይደለም። አዶናይ እሱ ማን ስለሆነ ነው እኛን የሚያነቃን? እኛ የነቃነን የምትሉ ሰዎች ማለት ነው። አልነቃችሁም። ግን እሺ እንኳን ነቃችሁ፣ ከነቃችሁም ያልነቃ መንቃት ፈልጋለሁ የሚል ሰው ሄዶ ይንቃበት። እንቅፋት ታኳቱ ነው። አዶናይ ትላንት የነበረበትና አሁን የደረሰበት ደረጃ ሲታይ እንደ አንድ የሥራ ፈጣሪ ወጣት እሱን መደገፍ እንኳን ባይቻል መቃወም የሚከብድ ይመስለኛል። እንደዚህ ደግሞ አዶናይ የምትቃወሙ ሰዎች ትላንትና የት ነበራችሁ አሁን ምን ላይ ደረሳችሁ ተብሎ ቢታይ እዛው ትላንትና ላይ ናችሁ። ምክንያቱም ምቀኝነት ጥሩ አይደለም። አሳስሮ ነው የሚያስቀምጥ፣ የትም አያሻግርም። ተወየን ምቀኝነታችሁን። ምቀኝነት ክፉ ነው። አንድ ቀን እንደ ጦስ ዶሮ አሽከርክሮ ፊታችን ላይ እንዳይደፋችሁ ተው። ምቀኝነት ከፈለጋችሁ፣ ካልፈለጋችሁም ተው። መልካም ሰው አዶናይን ስናስብ ከኢትዮጵያ አንውረድ፣ ይልቁንም ወደ አፍሪካዊነት ወደ ዓለም አቀፍ ማንነት ብንሻገር መልካም ነው። እንዲህ ነው ሰው የሚያስበው። በታላቋ የዓለማችን ሀያል በምትባል አሜሪካን በምትባል አገር ትልቅ ፕሮግራም እያዘጋጀ ነው ያለው። ይህንን ዝግጅቱን የበለጠ ያማረ የሰመረ የተዋበ ያደገ መሆን ይችል ዘንድ ሁላችንም እጅና ጓንት ሆነን እንዲህ አብረንና ተባብረን ከፍ ያለ ኢትዮጵያ እንድትጠራ በሚያደርጋቸው ጥረቶች ውስጥ ከፍ ያለ ስራ መስራት ይችል ዘንድ ከጎኑ ልንሰለፍ ነው የሚገባው እንጂ ከኢትዮጵያ ወርደን ብሔርን ነጥቀን ይሄ የትልቅ ሰው ሀሳብ ነው። በቃ የትልቅ ሰው ሀሳብ ነገሮችን ወደ ኋላ ከመጎተት ይልቅ ትላንት የነበረውን ይህን ከማስታወስ ይልቅ ከፍ ያለ ነገር ብናስብስ? ዓለም ሰፊ ናት፣ አልተገደበች፣ አልተቆጠበች። ስለዚህ አዶናይ ኢቨንት ማርች 28 ላይ አሜሪካን ሀገር በትልቁ ይከሰታል። እዛ ክስተት ላይ እንዴት አድርጎ የበለጠ ኢትዮጵያን ማስጠራት የሚችልበትን እድል ማመቻቸት እንዲችል ድጋፍ ነው ልንሆነው እና ድጋፍ ነው ልንሰጠው የሚገባው ጋይስ። ይህንንም ለማድረግ አመለካከታችንን ትንሽ ሁሌም እንደምናገረው እና ስልጠናዎቼ ላይ ቲክቶኮቼ ላይ እንደማወራው መቃኘትና ማስተካከል ነው የሚያስፈልጋል። አመለካከታችን በተስተካከለ ልክ ነው ህይወታችን የሚስተካከለው። አብራችሁን ስለቆያችሁ ልባዊ ምስጋና ያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ ጉዞዬን ተቀላቀሉ። አመሰግናለሁ። መልካም ጊዜ ይሁንላችሁ።